السلام عليكم ورحمة الله وبركاته የዛሬውን ታላቅና ታሪካዊ ዳችንን በታላላቆቹ ዓሊምና ጠቢብ አባቶቻችን ዘንድ ለማክበር በመሻታችን ነው አባቶቻችንን ፍለጋ ቆላ ደጋ ሳንል የሀገራችንን ዙሪያ ገብ መሬት አካለን ጋራ ሸንተረሩን ወጥተንና ወርደን ጀንበር ከመጥለቋ በፊት የጌታችን ተአምር ከሚታይበት ካረንጓዴው ተራራ አናት ላይ ተቃቅፈው የቆሙ ከሚመስሉ በድንጋይ ካብ ተሰርተው ምዕተ ዓመታት ካስቆጠሩትና የሐበሻ የዕልም መፍለቂያ ከሆኑት ከታላቁ ከሼህ ሾንኬ መንደር ተገኝተን በጀሊሉ ጥበብ ተመስጠን በትዝታ የኋሊት ነጉደናል። በዛሬው ዝግጅታችንም ለዘመናት የተቀበረውን የሼህ ሾንኬን አጃኢብ ታሪክ ኢዳችንን ያደምቅልን ዘንድ ከሚጀምረው እንጂ ከማይጨረሰው ግዙፉ ታሪካቸው ከብዙ በጥቂቱ ጨልፈን እንዲህ አሰናድተንላችኋል። አብራችሁን ትቆዩ ዘንድም የአክብሮት ግብዣችን ነው። ኢድ ሙባረክ። አቢድና ዛሂድ እንደሆኑት ዓሊምና ጠቢብ አቻ ወዳጆቻቸው ሁሉ እሳቸውም ስለፈጸሙት ታላቅ ጀብዶና በሐበሻ መሬት ኢልምን ለማስፋፋት ስለ አደረጉት ተጋድሎ የሚያትትና የሕይወት ታሪካቸው የተከተበበት የተደራጀ ሰነድ ወይንም ለሰፊው ሕዝብ የሚደርስ መጽሐፍ አልተጻፈላቸውም። ገና ቢሁስኒል ኺታሚ የሚለው ዝነኛ ዱዓ ከሳቸው ኸልዋ የተገኘ ነው። ለሰባ ዓመታት በኢልም ማዕድ ላይ በጽናት ቆይተው ኢስላምን ኻድመዋል። ሽርክና ባዕድ አምልኮን በመዋጋት ተውሂድን አንግሰዋል። يا ربنا بحسن الختام يا ربنا يا ربنا ዕውቀትን ፍለጋ ደዌ ጎዜ ይፋትና ሳውዲ ተጉዟል። ሙሉ ስማቸው ተቀዩዲን ጀውሃር ኢብኑ ሃይደር ኢብኑ አሊ አሽሾንኪይ ይባላሉ ወይም ኻዲመ ሻሃደተይን። ከበርካታ መሻይኮች ዘንድ ተምረዋል። ከሐጂ ዑመር የዳውዶ ሼህ ግራኝ፣ ሼህ አደም ቀጤ አባ በስር እንዲሁም ሼህ ሲራጅ። የሐጂ ጆሃር አሽሾንኪ ወንድም ሃይደር ነጋዴ ነበር። እናም ዓሊም ወንድሙን እጅግ ይኻድም ነበር። ቡናውንም የሚበላውንም ከኮምቦልቻ ጊስር እየጫነ ነበር የሚያመጣው። የወንድሙ ደረሶች ለረጅም ጊዜ ከተከታተሉት በኋላ ሸኻችንን የምትኻድመው ምን ፈልገህ ነው ብለው ይጠይቁታል። እሱም ይህ ወንድሜ የሚለፋለት ኢልምን የሚያነሳ ባገኝ ብዬ ነው ብሎ መለሰላቸው። እነሱም ይህማ ካንተ ጀርባ ነው የሚወጣው አሉት። እንዲያውም አንዲት ሴት ከወደ ወረሂመኑ ጥጥ ፍለጋ ትመጣለች፣ አንተንም አሳድረኝ ትልሃለች፣ እሷን አግባ ይሉታል። ከጥቂት ጊዜ በኋላ ይህች ሴት መጣች፣ አገቧትም። ሐጂ ጆሃር ሃይደር አሽሾንኬ ተወለዱ። ሾንኬ ዓሊም በሆኑበት ዘመን ከኮምቦልቻ ሰዎች ጋር መስማማት አልቻሉም ነበር። በአገራችን ሞት አንጋሽ ማህበረሰብ ከሾንኬ አቂዳ ጋር ሊጣጣም አልቻለም። ሰው ሞቶ ለቅሶ በሰሙ ቁጥር ከሟች ቤተሰቦች ጋር ጸብ ውስጥ መግባት አበዙ። የሙፍቲ ዳውድ የልጅ ልጅ የሾንኬን ሁኔታ ሲያዩ አላማራቸውም። ከማህበረሰቡ ጋር መኗኗር እንደማይችሉ ሲረዱ ያንተ መቀመጫ መሆን ያለበት አርጎባ ነው አሏቸው። ደዌ ውስጥ ወዳለችው ሾንከር ፋር ወይም ሾንኬ ሂድ አሏቸው። እዚያም ተቀመጡ። አረቦች አባሲን፣ ኡመይን፣ አለዊይን ተብለው በሶስት ይከፈላሉ። በኢማም ማዕረግ የሚጠሩ ሰዎች የአባሲይ ዘር ናቸው። በሐበሻ ኡሙዮች አርጎባዎች ናቸው። በወሎ ማማዶች ይባሉ የነበሩት ደግሞ አባሲዮች ናቸው። አስቃሪ፣ ከቢር፣ ሸሪፍ በሚል የሚጠሩ አለዊዮች ናቸው።
ሼህ ሾንኬ ተክለ ቁመናቸው የሚማርክ ተፈጥሮ ሃይባ የቸረቻቸው አላህን የሚፈሩ አቢድና ዛይድ ነበሩ። ሼህ ሾንኬ ከቂራአታቸው በተጨማሪ በተለያዩ ርዕሰ ጉዳዮች ዙሪያ የተለያዩ ኪታቦችን ከትበዋል። በተለይም የጧትና የማታ ዚክሮችን ዛሬ ዓለም አንድ መንደር በሆነችበት ወቅትም እንኳ የጥንቱ ልማድና ወጋቸው በመጤ ባህል አልተበረዘም። ክቡራትና ክቡራን ተመልካቾቻችን በሼህ ሾንኬ መንደር ያደረግነው ቆይታ ወደ እናንተ የሚደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በታላቅ አክብሮት እንጠይቃለን። በድጋሚ ኢድ ሙባረክ። فالله الغني لا يشارك